ሰላም ጤና ይስጥልን የቻናላችን ቤተሰቦች የሰዓቱን ዜና ይዘን ቀርበናልኝ። በጋዛ ጦርነቱ አክትሟል። ፕሬዝዳንት ዶናልድ ትራምፕ ከሁለት ዓመት በፊት መስከረም 26 ቀን 2016 ዓ.ም ሐማስ በምዕራብ እስራኤል ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለና 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ አካሂዳለች። በዚህ ወታደራዊ ዘመቻም 67,000 ፍልስጤማውያን ሲገደሉ ከነዚህም መካከል 18,000 ያህሉ ሕፃናት መሆናቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። አስከፊው ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳያፈራ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆነው ብዙ ጥረት ሲያደርጉ ቆይተዋል። እስራኤል እና ሐማስ ከቀናት በፊት የተኩስ አቁም ስምምነት አድርገዋል። ጋዛም እፎይ ብላለች። በመጀመሪያው ስምምነት መሰረት ሐማስ ያገታቸውን እስራኤላውያን ይለቃል። እስራኤልም አጉራ ያሰረቻቸውን ፍልስጤማውያን ትለቃለች። ዛሬ እስራኤላውያን ታጋቾች በሐማስ ተለቀው ለቀይ መስቀል ተሰጥተዋል። ቀጣዩ ፈተና ምን ይሆን? ቀጣይ የሰላም እቅዱ ድርድር የሚደረግባቸው ነጥቦች እነዚህን ይመስላሉ። ጋዛን ማን ያስተዳድራል? የእስራኤል ወታደሮችስ አካባቢውን ለቀው ይወጣሉ? የሐማስ ትጥቅ መፍታት የሚሉት ከስምምነት ለመድረስ አስቸጋሪ ነጥቦች ይሆናሉ ተብሎ ይጠበቃል። በሌላ በኩል ዶናልድ ትራምፕ እስራኤል ገብተዋል። ቴል አቪቭ ሲደርሱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ተቀብለዋቸዋል። ትራምፕ እስራኤል ለመሄድ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ እያለ የተኩስ አቁሙ እንደሚጸናና በጋዛ በፍጥነት የሰላም ቦርድ እንደሚቋቋም ተናግረዋል። ለአሁኑ ስምምነት ኳታር ላደረገችው አስተዋጽኦ አመስግነዋል። በጋዛ ጦርነቱ አክትሟል ሲሉም ተደምጠዋል። ትራምፕ ጋዛን ይጎበኙ እንደሆን ሲጠየቁ ቢያደርጉት ደስተኛ መሆናቸውን ተናግረዋል። ቢያንስ እግሬ ቢረግጥ ደስ ይለኛል ብለዋል። በሚቀጥሉት 10 ዓመታት ውስጥ ጋዛ ታምር ትሆናለች ብለው እንደሚያስቡም ተናግረዋልኝ። በዚሁ ስምምነት መሰረትም እስራኤልና ሐማስ ባደረጉት የተኩስ አቁም ስምምነት እስራኤል የፍልስጤም እስረኞችን ከእስር እየፈታች ትገኛለች። ከእስር የተፈቱትን ፍልስጤማውያን በርካቶች ተሰብስበው በደስታ እያቀፉ እየተቀበሏቸው ነው። ሐማስ በተመሳሳይ በሕይወት የተረፉ 20 ታጋቾችን ለቋል። እስራኤልም ታጋቾችን ስለመልቀቃቸው ማረጋገጫ ሰጥታለች።